አጅበን መጣን ታቦተ ሕጉን እንብላችሁ ተቀበሉን። በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ አዳም ያጠፋውን ልጅነት ሊያስመልስ በ30 ዘመን ተጠመቀ ኢየሱስ። እርሱ አምላክ ሲሆን ፈጥሮ የሚገዛ ወረደ ወደ ምድር እንዲሆነን ቤዛ። አጅበን መጣን ታቦተ ሕጉን እንብላችሁ ተቀበሉን።
ታቦት ነው ተሸክመው የምታዩት። በታቦቱ ላይ የሚጻፈው ጽፍ አልፋ ኦ ተብሎ ይጻፍበታል። አልፋ ኦ ማለት ምን ማለት ነው? መጀመሪያውና መጨረሻው እኔ ነኝ ማለት ነው። ሁለተኛ ለኢየሱስ ክርስቶስ ስም ከሰማይ በታች ከምድር በላይ ያለ ፍጥረት ሁሉ ሊሰግድ ይገባል የሚል ጽሑፍ ከታቦቱ ላይ ይጻፋል። የምንሰግደው ለክርስቶስ ነው። የምናመልከው ክርስቶስን እንጂ ታቦት አናመልክም። ታቦት የእግዚአብሔር መገለጫ ነው። አይ ኦሪት ተሽሯል፣ ሕግ ተሽሯል፣ ታቦትም ተሽሯል ይሉናል። የተሻረ መስዋዕት ሊቀ ካህናት ነው የተሻረ። ዛሬ ሊቀ ካህናታችን ማን ይባላል? መስዋዕታችን ማን ነው? ኢየሱስ ክርስቶስ። አትስረቅ ሊሻር ነው እንግዲህ ልትሰርቅ ነው? አታመንዝርን ሽረ ልታመነዝር ነው? የትኛው ሕግ ነው ያለፈ? ከኔ በቀር ሌላ አምላክ አታምልክ ይላል። ሌላ ልታመልክ ነው ሽረ